እናንተ የተፈጠራችሁበት የትምህርት ስርዓት አብዛኛዎቻችሁ መልሳችሁ ዜሮ ካላችሁ በኋላ የተማረ ሰው ስራ አላገኘም ካላችሁ እኔ የምመልሰው ፖለቲካሊ የተማረ የለም እንደ አዲስ እንማርና ከዛ እንጠይቅ ይሆናል። ያንቺ ኮንሰርን ይመስለኝ እኛ ጋር በጣም ወረቀት ይሸመታል። ስልጣን ያሉ ሰዎች በቀላሉ ገንዘብ አክሰስ ስላላቸው ወረቀት ይሸመታል። ወረቀት የሌለው ሰው የለም። ማንም ሲቪ ቢጠየቅ በጣም ጠንካራ ሲቪ አለ። ወረዳ ማስተዳደር ዞን የሚያስተዳድር ጠንካራ ሀሳብ ነው የሌለው እንጂ ወረቀት ችግር የለም። አሁን መፍትሄው ወረቀት ማን አለው ወረቀት ማን የለውም ሳይሆን ማን የተናገረውን ደሊቨር ያደርጋል፣ ካላደረገ ደግሞ እንዴት ስርዓቱ ይተፋዋል የሚል ሲስተም ስትራክቸራሊ ስናስተካክል እዛ ውስጥ እየተቀየረ ይሄዳል። ግን በተለይ ወጣቶች ቀጥታ ወጥተው ፖዚሽን መያዝም ባይሆን ትናንትናን በቅጡ መለስ ብለው መዳሰስ የማይችሉ ከሆነ ብላይንድ ስፓት እንዳላቸው የማይገነዘቡ ከሆነ ወደ ኋላ መለስ እያሉ ማየት ወደፊት ለመስፈንጠር ያለውን ፋይዳ የማይገነዘቡ ከሆነ ነገን አርቀው ለማየት ይቸገራሉ።